በሕክምና ላይ የሚገኘው ማስተር አብነትን ብፁዕ ወቅዱስ ፓትርያርክ ልዩ ጸሐፊ በመልካ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ አማካኝነት በዛሬው ዕለት ጸሎትና የማጽናናት ጉብኝት ተደርጎለታል። መልካ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ በሆስፒታል በስጋ የተገኘው ማስተር አብነትን በአካል በማግኘት አባታዊ ምክርና ጸሎት አድርገውለታል። ብፁዕ ወቅዱስ ፓትርያርክን ወክለው ልዩ ጸሐፊው በመገኘታቸውና በማጽናናታቸው ታላቅ መንፈሳዊ ጥንካሬ እንደሰጠው ገልጾ ልባዊ ምስጋናም አቅርቧል። ለማስተር አብነት ፈጣሪ አምላክ ጤናውን ይስጠው። በዚህ ላይ ሐሳብቱበት ፎሎና ላይክ እንዳይረሳ። ይመቻቹ። ዛሬ በጁማ ቀን ለማስተር አብነት ዱዓ እየተደረገ ነው። ዛሬ አቡበክር አህመድና ካሊድ ፋውንዴሽን እስከ ቦታው ድረስ በመሄድ ዱዓ አድርጎለታል። ዱዓው ተቀባይነትን አግኝቶ ፈጣሪ ወደ ጤንነቱ መልሶ ለድሃዎቹ እንዲደርስለት ሁላችንም እንግዲህ አሜን በማለት ኮሜንት ላይ እናስቀምጥ። ማስተር አብነት በቅርቡ ወደ ሰላሙ እንደሚመጣ እንግዲህ ፈጣሪ ከሱ ጋር እንዲሆን ሁላችንም ዱዓ ጸሎት እያደረገን ያለ ነው። ዛሬ ጁማ ነው። ጁማ ላይ ደግሞ ፈጣሪ በአብዛኛው በሙእሚናኖቹ እንግዲህ የሚሰማበት ቀን ነውና ሁላችን በዱዓችን አንርሳ። ወንድማችን ወደ ጤንነቱ እንዲመለስ ሁላችንም ዱዓ እናድርግ። መልካም የጁማ ቀን ይሁንላችሁ። አመሰግናለሁ። ሼር አድርጉ። የፍቅርና የሪህራይ ድልድይ ኡስታዝ አቡበክር አህመድ ማስተር አብነትን ጎበኙ። ሰው ለሰው መድኃኒቱ ነው እንደሚባለው በችግር ቀን አብሮ መቆም ትልቅ የሞራል ጥንካሬ ነው። ዛሬ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበክር አህመድና ወንድም ካሊድ ፋውንዴሽን በሕክምና ላይ የሚገኘውን ወንድማችን ማስተር አብነትን በሆስፒታል በመገኘት ጠይቀውታል። ይህ ጉብኝት ከታመመን መጠየቅ በላይ በኢትዮጵያውያን መካከል ያለውን ጥልቅ መተሳሰብና የማይበጠስ የፍቅር ትስስር በተግባር እያሳየበት አጋጣሚ ነበር። ኡስታዝ አቡበክርና የፋውንዴሽኑ አባላት ላሳዩት ርህራሄ ላደረጉት ዱዓ አብዛኞች ምስጋናቸውን እየገለጹ ይገኛሉ። በዚህ ጉዳይ እናንተ ምን ትላላችሁ? ሀሳባችሁን በኮሜንት አጋሩ። አካውንቱ ፎሎ ማድረግ ይደረስ። ብዙ ሰዎች በውስጥ እየጻፋችሁልኝ ነውና አሁን እውነቱን ልንገራችሁ። ስለ አዶናይ ላይፉ እየቀጨ ነው። አሁን አዳራሽ ውስጥ ሆኖ ሲኔማ እያየ ነው። ወደዛ ወደዚህ እያየ ነው እያላችሁ ነው። ልጠይቃችሁ እስቲ አዶናይ ኢትዮጵያዊ ነው። በኢትዮጵያዊነት አይደራደርም። እንተወሱና የቆየልንና በትውልድ ሀገሩ ትግራዋይ ነው። ትግራይ ላይ እንደዚህ አይነት ችግር ህንጻጽ ላይ ደርሱ ተብሎ ይህ ሁሉ በስሜት 1 ሚሊዮን 3 ሚሊዮን 4 ሚሊዮን 11 ሚሊዮን ደረስኩ እያለ በስሜት የሚናገረው እቃዎች እየገዙ ምናምን እየገዛ የሚያሳየን የነበረው አሁን ቀጥታ ወዴት ወደ ፊልም ገባ። ትላንትና አይደለም እንዴ ሽልማት እንደወሰደ የመኪና ሽልማት እንዳሸነፈ ማርያም ነች ያገዘችን ብሎ ወደ ማርያም ጽዮን ሳይተኛ ሳያድር አዲስ አበባ ቀጥታ ወደዚያ ሄደው። ስለዚህ ሰው ተርቦ አዶናይ እስካሁን አስችሎት ቁጭ ብሏል ብላችሁ ታምናላችሁ? በጣም ተጽዕኖ ስላደረገ ብዙ ነገር አለ። እዛው ያለ እስቲ ይግባችሁ ሳላስረዳችሁ ይግባችሁ። የሆነ ችግርማ አለ። ገብታችኋል? ይህ የሚሰራው ቪዲዮ እዩት እንዳተኙት ሲኔማ ለማ ከአንገት በላይ ነው። ሰዎችን ይገባን እንረዳው እንጂ አዶናይ እንደዚህ አይነትማ አይጨክንም ነበር። ህንጻጽ አይደለም ደብረ ብርሃን አይደለም ሌላም ቦታ እንደሚደርስ አቅ ነበር። ግን የሆነማ አለ። እግዚአብሔር ይጠብቃ። እውነቴ ነው። እንጸልይለት ከዚህ ክፉ ብቻ አውጣው። እኔ ድሮ ተናግሬ ነበር። ግን አዶናይ ጥርሴ ምን አባት አረግፈኛል? አረግፍላለሁ እንጂ በመቀስ ምት ነው ተነስቼ ማረግፍ። ጥርስን አረግፋለሁ ያልክ ሰው ወለጥን ሁሉ አረግፍላለሁ። እኔም ማርገፋችን ወንድ እኮ የለም። ወንድ ያለ መስሏል። ከመጮህ ውጪ ዝቅሰና እኔ እኮ ፏ ብዬ ነው የምወጣው። አንድ ሰው አይመጣም። በሱሪው ላይ ነው ማሸን። ቅዘንን በኩርቱ ፌስታል አሸክሜ ነው ምልክ መምጣት ይችላል።
ሰበር ዜና ኢትዮጵያ እስራኤልን ተከትላ ለሶማሊላንድ እውቅና ለመስጠት መቃረቧ ተሰማ። እስራኤል ለሶማሊላንድ የሀገርነት እውቅናን በይፋ መስጠቷን ተከትሎ ኢትዮጵያም በቀጣይ ለሶማሊላንድ እውቅና ለመስጠት እየተዘጋጀች መሆኗን የአርጌሳ የዜና ምንጮች እየዘገቡት ይገኛሉ። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ በምስራቅ አፍሪካ ከፍተኛ የሆነ የፖለቲካና ወታደራዊ ውጥረት ሊነሳ ይችላል የሚል ከፍተኛ ስጋትም ተፈጥሯል። ኢትዮጵያም እስራኤልን ተከትላ እውቅና የምትሰጥ ከሆነ የአዲስ አበባና አርጌሳ የባህር በር ስምምነትን ወደ ትግበራ ሊገባ እንደሚችልም ተጠቁሟል። አዲስ ከሆናችሁ ፎሎ በማድረግ አዳዲስ መረጃዎችን ያገኙ። በዚህ ሰዓት ሰበር የተባለ መረጃ እየተሰማ ይገኛል። የእስራኤል መንግስት ለሶማሊላንድ የአገር እውቅና መስጠቱን ተከትሎ በዚህ ሰዓት በሶማሊላንድ ዋና ከተማ ሀርጌሳም ህዝቡ በአደባባይ ወጥቶ ደስታውን እየገለጸም ይገኛል። ላለፉት 30 ዓመታት የሀገርነት እውቅና ለማግኘት ጥረት ላይ የነበረችው ሶማሊላንድ በስተመጨረሻም ሙከራዋ ተሳክቶም ከእስራኤል የሀገርነት እውቅናን አግኝታለች። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ዛሬ ሶማሊላንድ እንደ ነፃና ሉዓላዊ ሀገር እውቅና መስጠታቸውን ተከትሎ ህዝቡ በዋና ከተማው ሀርጌሳም አውራ ጎዳና ላይ ደስታውን እየገለጸም ይገኛል።